ሰላም እንዴት ናችሁ? ፈጣሪ ወጥቶ ከመቅረት ይሰውራችሁ። በሰላም ለሀገራችሁ ያብቃችሁ። ባህሪን ያላችሁ ለእናቷ ስትሉ የእናትን ፍቅር የእናትን ጉጉት ታውቁታላችሁ። ለእናቷ ስትሉ ተባብላችሁ ሬሳውን አስገቡላት። ሁላችሁ አቅም አላችሁ፣ በአቅማችሁ አቅም የሌላችሁ በዱዓ በጸሎት ተረድታችኋል። ሬሳው እንዲገባ ሁላችሁም ተባብሯል። እሷ እያለቀሰች ነው፣ እንኳን ጥለው ዱዓ እያረጉ ነው፣ እያለቀሰች ነው። ክርስቲያን ሙስሊሙ እሪ እያለ ነው። ምክንያቱም ሁሉም በናፍቆ ሲጠብቅ መሞቷን ሲሰማ ሬሳ ሲጠብቅ ትመጣለች ብሎ ሲጠብቁ ሬሳ ሲጠብቅ መቀበላቸው በጣም ሁሉም ልቡን ሰብሮታል። ሁሉም ሀዘን ውስጥ ነው። ሁላችሁ ነገ ዛሬ አብሳችሁ ጠፍተን የምንሰራ ሰዎች እኔም ጠፍቼ ስሰራ ስለነበረ ህመሙን አውቀዋለሁ። ነገር ግን እያመንን ራሳችን እያስታመምን ራሳችን ይሄ ነገር ነው እያለን ራሳችን ሐኪም ሆነን ህመማችን ሳናቀው እንደዚህ መጨረሻችን አያምርምና የምትጠብቅ እንደኛ በጣም የደከመች የለፋች ረፍት የሚያስፈልጋት እህታችን ነች ዛሬ በዱባይ የሞተች። ሰላም እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። እኔ እንደዚህ አይነት ቪዲዮ በነገራችን ላይ መስራት ፍላጎት የለኝም፣ አልወድም በተፈጥሮዬ ማለት በቃ ሰዎችን የሚያበረታታ ቪዲዮ እንዲሆን ነው የምፈልገውና ዛሬ ግን ሲዘዋወር ያየው ቪዲዮ እጅግ በጣም አሳዝኖኛል። በጣም ውስጣችንን የሚነካ ነው። ምክንያቱም እኔም እናንተም ሁላችንም የኖርንበት ህይወት ነው። ገብቷቸዋል። እረፍት ያስፈልገናል። በሰው ሀገር ላይ በጣም የደከመን ሰዎች ነን። ወደ ሀገራችን መጥተን የራሳችን ቤት፣ የራሳችን ህይወት፣ የራሳችን የሆነ ነገር የሚናፍቀን ሰዎች ነን። ሁላችንም ሁሌ የሰው ቤት አማቂ ሆኖ መኖር የሰለቸን ሰዎች ነን። የራሳችን ቤት ለመኖር ፍላጎት ያለን፣ የራሳችንን ቤት ለመኖር ህልም ያለንና እንደዚህ የሚያልሙትን እህቶችን ማጣት ምን ያህል ከባድ እንደሆነ መናገር ለኔም ለናንተም ለቤተሰብም ለሁሉም ሀዘን ነው፣ ከባድ ነው። ይቺ ልጅ እኔ ላይቭ ላይ አይቻታለሁ። ላይቭ ላይ ይመስለኛል ቪዲዮ ፖስት አድርጋ ይሆን አላውቅም ሲዘዋወርና ያው እኔ ቪዲዮ ስሰራ ሪል የሆኑ ነገሮች ነው ቪዲዮ መስራት የምፈልገውና ዝም ብለው ሪፒት ነፍስ ይማር እያሉ ኮሜንት ስር ሲጽፉላት በቃ በጣም ተናድጄ ነበረ። አብዛኞቹ በማዳም ቅመሞችና ለምንድነው በማዳም ቅመሞችን ብቻ ሳይሆን በሌሎቹ ለምንድነው እንደዛ አይነት ኮሜንት የሚጽፉት ምናምን ብዬ ማለት ነው። ነገር ግን አሁን ሳይ ነሮሚም ያው ትልልቅ ሚዲያ የተባሉትና ሀቢባም ገብተው ሳይ እዛች ልጅ ላይ ነው ሜንሽን እየተደረገ እየተወራ ያለውና በጣም ነው የሚያሳዝነው። እውነት እኔስ ማነኝ? ለምን ማለት ብዙ ጊዜ እኛ ስደተኞች ህመማችንን እንደብቃለን፣ ለሰው አንናገርም፣ ለቤተሰብ አንናገርም፣ አልፎ ተርፎ ራሱ ለጓደኞቻችን ራሱ አሞኛ አይድሮኮ ምናምን አንልምና ያ ማለት ምንድነው በጣም ህመማችንን ስለምንደብቅ ነውና የዚች እህታችን ሞት ህመሟ የሁላችንም ቤት ያለ ነው። ምክንያቱም ሁሉም ደብቆ የሚኖር ነው። አብዛኛው ማዳም ቅመም ቤት ያለና ርቦነ ጠምቶነ እንደፈለግን ሳንበላ፣ ምክንያቱም አብዛኞቻችን አረብ ሀገር ላይ ሆነና እንደፈለግን አንበላ ምግብ ማለት አብዛኛው እኛ በተለይ ኢትዮጵያኖች ስራ ላይ ነው ፎከስ የምናደርገው። ይችን ጨርሻት ይሄን አድርጊ ይሄን ብዬ ነው እንጂ ይችን በልቼ የሚባል ነገር የለም። እስኪ ሌላ ዜጎች ላይ ህይወት ፊሊፒኒዎች ላይ ኡጋንዳዎች ምናምን ሄዱ ጧት ተነስተው ኢቭን ለመድረስ እንኳን ተነስተው ሻወር ወስደው ማነቃቂያ ኮፊያቸውን እየጠጡ ነው ልጆች የሚቀሰቅሱት። እኔ ስለማቅና ስላየሁ ነው፣ እኔም ስለነበርኩበት ነውና የኛ ኢትዮጵያኖች ግን አይናችንን ጨምቀን ተነስተና ሄደን ወደ ስራ ልጆች ትምህርት ቤት አስገብተን ወደ ጽዳት፣ ከዛ ደግሞ ምንም ሳንበላ ሳንጨርስ ድካማችን ሳናርፍ እንደገና ልጆች ትምህርት ቤት የምናመጣበት ሰዓት ይደርሳል። እንደገና እነዛ ልጆች ጋር ስንዳረቅ እናመሻለንና እስከ መቼ ነው ግን ራሳችንን እየጎዳን የምንኖረው? ለምንድነው ለራሳችን የማንኖረው እንዴ? እውነቴ ነው። እያመማችሁ ከሆነ አትስሩ፣ በቃ ነው ወደ ሀገራችሁ። ግድ አይደለም እኮ እያመመው መስራት እንዴ። የኩላሊት መድኃኒት እየወሰደ እኮ የሚሰራ ሰው አለ። የኩላሊት ጠጠር ተብሎ በውሃ ይጠፋን ተብሎ ውሃ እየጠጡ እኮ እየሰሩ ያሉ ሰዎች አሉ። በነገራችን ላይ እንደዚህ አይነት ህመም እረፍት ነው የሚያስፈልገው። ገብቷቸዋል። የተኛውም ህመም ጨጓራም ቢሆን ራሱ እኮ ስራ አይፈልግም፣ እረፍት ይፈልጋል። ኩላሊት ጠጠር የሚሆን ምን የሚሆን እረፍት ይፈልጋል። አርፋችሁ ከነገ ጧት መስራት ትችላላችሁ። ግድ አይደለም ዛሬም ብቻ አይደለም መስራት ያለባችሁ እንዴ። ዛሬ ብቻ ሰርታችሁ ትለወጣላችሁ ያላችሁ ሰው ማን ነው ግን?
እኔ በጣም የሚገርመኝ ነገር ደክመን ለፍተን ትተነው ለምንሄድ ዓለም ለምንድነው ራሳችንን እየጎዳን የምንሰራው? እስከዛሬ እኛ ባለማወቅ ነው። እኔ እስከዛሬ ስኖር የነበረው 12 አመት ሙሉ ስኖር አረብ ሀገር ላይ አላቅም ማለት ኢትዮጵያ እንደዚህ ነው እያሉ ስለሚነግሩኝ በቃ ቢሄድሳ እንደዚህ ቢሆንሳ ቢሄድሳ እንደዚህ አይነት ነገር ቢያጋጥመኝሳ ብዬ ስለምለው፣ ግን እኔ ገብቼ ካየሁ በኋላ ኖርማል ነው በቃ ማንኛውም ሰው እንደሚኖረው መኖር እየቻላችሁ በሰላም ሀገራችሁ ላይ ህመማችሁን ማስታገስ እየቻላችሁ እየደበቃችሁ በሰው ሀገር ላይ ህይወታችሁን እያጣችሁ ያላችሁት እህቶቼ ለምንድን ነው ግን? ለማን ነው የምትኖሩት? እኔ ከሞትኩ ሰርዶ አይቀር ብላለች እኮ የእውነቷ ነው። እኔ ከሞትኩ በኋላ ምን ይሰራልኛል ያለው የሚመጣ ገንዘብ ከኔ በኋላ እንደገና ይሄን ቤት ሰርቼ እንደገና ይሄን ቤት ሊካፈል የሚመጣ ሰው የራሱ ጉዳይ ገደል ይግባ። እኔ ስኖር ነው የምኖረው፣ ካልኖርኩም ነው። ስለዚህ እናንተ እየደከማችሁ እያመማችሁ ለምንድነው እንደዛ እየለፋችሁ የምትሰሩት? ህይወታችሁ መስዋዕት እስከሚሆን ድረስ ለምን ትሰራላችሁ? ለምን ትደክማላችሁ? እጅግ በጣም ነው ያዘንጉት። እኔ ማለት ለምን እንደዚህ ይሆናል ማለት እስኪ አስቡት። እንደው ወደ ራሳችሁ ተመልሳችሁ እኔስ ማን ነኝ? ሰው ቤት ያለን ልጆች ስለ ሰራተኛና ስለ አሰሪ በደንብ አድርገን እናውቃለን። ኢቭን እንኳን ማለት ነው ልንገራችሁ፣ ወደ ኢትዮጵያ መጥታችሁ የራሳችሁ ህይወት መስረታችሁ እንደው አጋዥ ለያዝ እንኳን ብላችሁ ብትሉ ማለት ነው የእንታይሞት አጋዥ እንዴት አድርጋችሁ መያዝ እንደምትችሉ በደንብ የምታውቁ ናችሁ የአረብ ሀገር ልጆች። ምክንያቱም ድካምን፣ ህመምን፣ ራብን ሁሉን ነገር ስለምታውቁ ለሰው አዝናችሁ አክብራችሁ ተከብራችሁ እንድትሰሩ ታደርጋላችሁ። እንደው ኢትዮጵያ ላይ ካሉት ማዳሞች አሰሪዎች አረብ ሀገር ላይ መጥተው እያሰሩ ያሉትና ሰራተኞች ሳይ በጣም ይለያያሉና እኔ ብዙ ልጆች አሉ አሁን ከአረብ ሀገር መጥተው አጋዦቻቸው ጋር እንዴት ብለው እንደሚኖሩ እና ደግሞ በተቃራኒው ኢትዮጵያ ውስጥ ኖረው እዛ ላይ አጋዥ የቀጠሩ ኢቭን አብረው እንኳን ምግብ አያበሏቸውም ምናምን። እንግዲህ ኢትዮጵያ ውስጥ ሆነው ማጅን ኢትዮጵያዊ ናቸውና ግን እነዚህኞቹ ደግሞ ከአረብ ሀገር መጥተው አጋዦቻቸውን ደግሞ ምን አይነት ልብስ እንደሚለብሱ እንዴት ብለው እንደሚኖሩ እናያለን እኮ። ምክንያቱም አንዱ ካንዱ ትምህርት እየወሰደ ነው። ግን እናንተ ነገ ሌላ ቀን ነው። ነገ እናንተም ሁሌ ሰራተኛ ሆናችሁ አትኖሩም። ሁሌ አንገታችሁ እንደደፋችሁ አትኖሩም። ሁሌ ሰው ሀገር ላይ እንደታመማችሁ አትኖሩምና እረፍት ያስፈልጋችኋል። በቃ ነው ቶሎ ወደ ሀገራችሁ ኑና የራሳችሁን ህይወት ኑሩ እንዴ። ካመማችሁ ደግሞ አሞኛል፣ እናቴ ያሞኛል፣ አባቴ ያሞኛል፣ ወንድም ያሞኛል፣ በቃ ከዚህ በላይ መስራት አልቻልኩም እንደሚሆን አድርጋችሁ ስሩልኝ። ቤቱ ግዴታ አሁን ፊኒሽንጉ በጣም ብዙ ገንዘብ የሚያስፈልገው ከሆነ ቀለል አድርጋችሁ ስሩልኝ። በቃ አሞኛል፣ አቅም የለኝም ብላችሁ በሉ። ማብራት ጠፍቶ ነበር መጣልን እና ብላችሁ ተናገሩ ባካችሁ። ካመማችሁ አሞናል በሉ። ከደከማችሁ ነው ቶሎ ረፍት አድርጉ። አረብ ሀገር አዲሳችሁ አይደለም፣ ረፍት አድርጋችሁ ወደ ራሳችሁ ከተመለሳችሁ በኋላ መስራት ካለባችሁ የጀመራችሁ ነገር ካለ ሄዳችሁ ተጨርሱታላችሁ። ግድ አይደለም ሁለተኛ ሄዶ እያልኩ እየመከርኩ አይደለም፣ ግን ደግሞ የግድ ከሆነ መጠጣችሁ አርፋችሁ ወደ ራሳችሁ ተመልሳችሁ ደግሞ ቀስ ብላችሁ ቤት ቀይራችሁ ደግሞ ሁሉም ቤት እኮ አንድ አይነት አይደለም። ሁሉም ቤት አዝግ የሆነ ስራ አይደለም ያለው እና ያለን እኮ ጓደኞቻችን ጋር እየተሰራ ያለውን ስራ እኛም ስንሰራ የነበረውን ስራ። ስለዚህ ልፍ ሲባል ልፍ ይገኛል። እህቶች ተው በሰው ሀገር እንደዚህ እየተሰቃያችሁ አትሞቱ። ተው ኑ ቶሎ ተው። ሀገር ነው እንድሞትም ሰርግም ደስታም እኮ በሀገር ነው የሚያምረው እንዴ። አሁን ብር ተሰበሰበ ሲባል እንደገና ፕሮሰስ ተጀመረ ሲባል ኧረ በስመ አብ ከባድ ነው። እውነት መምጣት ካለባችሁ ኑ ቶሎ ወደ ሀገራችሁ። በቃ ኑ ቶሎ፣ ካመማችሁ ኑ ቶሎ። ይሄ መድኃኒት እየወሰዱ ይሄ እንትን እየተባለ አረብ ቤት መልሳችሁ ስራ አትስሩ። በቃ ራሳችሁን እኔ ማለት ነው እኔ ጉንብስ ብዬ ቀና ማለት አልችልም። ረጅም መንገድ መጓዝ አልችልም። ልቤን ያፍነኛል ማለት የሆነ ሽታ ምናምን ሲሸተኝ ያመኛል። እዛም እያለሁ አሳ ምናምን ስጠብስ ይሄ ካወቃችሁ ትንንሽ አሳዎች አሉ የሆነ መሸዋ ምናምን የሚሰራ ኢራን ቤት ሰራ ስለነበር እሱን ውቀጭ ይባላል። በወቀጥኩበት ሰዓት የሱ ብናኝ ወደ አፍንጫ ሲገባ ለሶስት ቀን ለአራት ቀን ታመማለሁ። ልቤን ያፍነኛል፣ ያቃጥለኛል፣ ያመኛል። አሁን ለሀገሬ ላይ ከመጣሁ በኋላ ሰላም ነው የምኖረው፣ ግን ረዝም መንገድ መጓዝ አልችልም። ይደክመኛል። እንደገና ደግሞ ሽታ ሲሸተኝ ያመኛል።
አፍንጫዬን በጣም ነው የሚበላኝ። እዚህ ጋር በጣም ይበላኛል። ሀሰስያ ያው ይሄን ሁሉ በሽታ ያመጣው አረብ ሀገር ከሄድኩ በኋላ ነው። እኔ ኢትዮጵያ ላይ በሽታም የለብኝ ነበረ። ስለዚህ በቃኝ ማለት ማወቅ አለብን ግዴታ። ሁሉ ነገር አልጋ ባልጋ ሆኖ አትገቡ። ምንም በሉት ሁሉ ነገር ተሟልቶ ስለማትገቡ በቃኝ ማለት አውቃችሁ በቃኝ ማለት ለምዳችሁ በቃኝ ከዚህ በኋላ ብላችሁ ወደ ሀገራችሁ ነው። ቶሎ አትታመሙ፣ አትቁሰሉ፣ አትሙቱ። ምን በወጣችሁ እንዴ? ገና ብዙ ሳትኖሩ ብዙ መኖር እየቻላችሁ አሁን በዚች ልጅ ሞት እኔ በጣም ነው ያዘንኩት። ማለት እኔ እውነት አልመሰለኝም ነበረ። በቀደምም በሞተችው ልጅ እንደዚህ ኳተር ላይ ባህሬን ነው ኳተር ላይ፣ ዛሬም ደግሞ እንደዚህ ዱባይ ላይ ተደገመ። ያሳዝናል። ሁላችንም ቁስሉን ስለምናውቀው ነው የስደትንና እኔ በጣም ውስጤን ስላዘነኝ ከደከማችሁ ካመማችሁ ግን ኑቶለ ከራሳችሁ የሚበልጥ ነገር የለም። ኢትዮጵያ ከመጣችሁ በኋላ ረፍት ካደረጋችሁ በኋላ የጀመራችሁ ነገር ካለ የባንክ ብድር የለባችሁ እንዴ? አለ እኮ የባንክ ብድር ሳይኖርበት ዝም ብሎ ይሄን አድርጌ እያለ የሚኖር የባንክ ብድር ኑሮባቸው እንኳን የሚሰሩት እሺ እንደው የባንክ እንደው ቢሄድ እንኳን የባንክ ብድር ልክፈል ይባላል። እንደ አንዳንዴ ኧረ ምን ይሰራልኝ ብድር የለብኝ እንደዚህ የለብኝ ብላችሁ አስባችሁ ወደ ሀገራችሁ መግባት አለባችሁ። ብድር ያለበት ምናልባት እንደው ቢሞት እንኳን የሰው ብድር ሳልከፍል ተብሎ ይሰራን። ታውቁታላችሁ ሀቅን እንኳን የማዳም ቅመምና ቅመም ሌላም ሰው የሰውን ሀቅ ያውቃል። የማዳም ቅመም ደግሞ የሰውን ሀቅ እንዴት አድርጋ ሰርታ እንደምታገኝ ስለምታውቅ የሰው ሀቅ እንድትበላም እኔ የማዳም ቅመም ይሄን ያህል ብር በላሽ እንደዚህ ቢሉኝ እኔ ምንም እውነት መስሎ አይታይም። ምክንያቱም በቃ እንዴት ብላ ሰርታ እንደምታገኝ ስለምታውቅ የዛችም ሴትዮ ብር እንደዛ መስሎ ስለሚታያት የምትወስድባት ሁሉ አይመስለኝም። አንዳንዶቹ እግዚአብሔርን የማይፈሩ አላህን የማይፈሩ ካልሆኑ በስተቀር። ለማንኛውም እኔ ሬከርድ ማብዛት አልፈልግም። ቪዲዮ መስራትም ፍላጎት አልነበረኝም። ግን እየደከማችሁ እያመማችሁ አትስሩ። ቶሎ ወደ ሀገራችሁ በቃችሁ። በቃ አለቀ። እኔ እንምላችሁ ሌላ ምንም ልመክራችሁ አልችልም።